በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። እንደምን አላችሁ? ክቡራትና ክቡራን የመስቀል ኃይለነ ቤተሰቦች፣ ይህ የመስቀል ኃይለነ ሚዲያ ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው። የመስቀል ኃይለነ ቤተሰቦች፣ አሁን ወደ ዕለቱ ፕሮግራም እንጀምራለን። እስከዚያው ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን። መስቀል ኃይላችን ነው። በሲድራቅ በሚሳቅ በአብዴዎን ላይ የገናናው መልአክ የቅዱስ ገብርኤል ተአምር። እስራኤላውያን በግዞት ወደ ባቢሎን በተጋዙበት ዘመን ንጉሥ ናቡከደነጾር በባቢሎን አውራጃ በዱራ ሜዳ ቁመቱ 60 ክንድ ወርዱ 6 ክንድ የሆነ የወርቅ ምስል ጣዖት አቆመ። ንጉሥ ናቡከደነጾርም መኳንንቱን፣ ሽማምንቶቹን፣ የጦር አበጋዞቹን ሁሉ ለንጉሡም ጣዖት ምረቃ ይሰበሰቡ ዘንድ በየአውራጃው ላከ። በዚህ ጊዜ የአገር ሽማግሌዎች፣ የጦር አበጋዞች፣ የየአውራጃ ገዦች ሁሉ ተሰበሰቡ። ንጉሡም ባቆመው ምስል ፊት ቆሙ። አዋጅ ነጋሪም አሕዛብና በልዩ ልዩ ቋንቋ የምትናገሩ ሁሉ እምቢልታ፣ የመለከትና የመሰንቆ ዘፈንም ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሡ ናቡከደነጾር ላቆመው ለወርቁ ንጉሥ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል ተብሎ ለሁሉም ታወጀ። በዚያን ጊዜ አሕዛብ ሁሉ የመለከትና የእምቢልታ የዘፈን ድምፅ በሰሙ ጊዜ አሕዛብና በልዩ ልዩ ቋንቋ የሚናገሩ ሁሉ ተደፉ፣ ንጉሡ ላቆመው ለወርቅ ምስልም ሰገዱ። በዚያን ጊዜ ከለዳውያን ቀርበው አይሁዳውያንን ከሰሱ፣ ለንጉሥ ናቡከደነጾርም ተናገሩ። ንጉሥ ሆይ 1000 ዓመት ንገሥ። አንተ የእምቢልታና የመለከት የዘፈንም ድምፅ ባሰማችሁ ጊዜ ተደፍታችሁ ለወርቁ ምስል ስገዱ። ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዘዝ። ሆኖም ግን በባቢሎን አውራጃ ሥራ ሁሉ የሾምካቸው ሲድራቅ እና ሚሳቅ አብደናጎም የሚባሉት አይሁዳውያን ትእዛዝህን ሽረዋል፣ አማልክትህን አያመልኩም፣ ላቆምከውም ለወርቁ ምስል አይሰግዱም አሉት። ንጉሥ ናቡከደነጾርም በብስጭትና በቁጣ ሲድራቅና ሚሳቅ አብደናጎንም አሁን አምጡልኝ ብሎ ከፊቱ አስቆማቸው። ሲድራቅና ሚሳቅ አብደናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነው? አሁንም የመለከትና የእምቢልታውን የዋሽንትና የዘፈኑንም ድምፅ በሰማችሁ ጊዜ ተደፍታችሁ ብትሰግዱ መልካም ነው። ባትሰግዱ ግን በዚያ ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጅስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም መለሱ፣ ንጉሥ ሆይ በዚህ መልኩ እንመልስልህ ዘንድ አስፈላጊ አይደለም። ሆኖም ግን የምናመልከው አምላካችን ከሚነደው ከእሳት እቶንና ከእጅህም ያድነናል። ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። በዚህ ጊዜ ንጉሥ ናቡከደነጾር ቁጣው በሲድራቅና ሚሳቅ በአብደናጎም ላይ ሞላ፣ ፊቱም ተለዋወጠ። ተናገራቸውም፣ የእቶን እሳት ይነድ ከነበረው 7 እጥፍ ሆኖ እንዲነድ አዘዘ። ሲድራቅና ሚሳቅ አብደናጎንም ያስሯቸው ዘንድ ወደሚነደው የእሳት እቶን ይጥላቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላን አዘዘ። ወታደሮቹም ከነልብሳቸው ከነመጎናጸፊያቸው ጋር አስረው በሚነደው የእሳት እቶን ውስጥ ጣሏቸው። የንጉሡም ትእዛዝ
አስቸኳይ ስለሆነ የእቶኑ እሳት እጅግ ስለሚነድ የጣሏቸውን ሰዎች የእሳት ወላፈን ገደላቸው። እነ ሲድራቅና ሚሳቅ አብደናዮም ወደ እሳቱ ውስጥ ተጣሉ። የዚያን ጊዜ ንጉሥ ናቡከደነፆር ተደንቆ በመነሳት አማካሪዎቹንም ጠየቀ። 3 ሰዎች አስረን በእሳት ውስጥ አሁን አልጣልንም አላቸው። እውነት ነው ንጉሥ ሆይ ብለው መለሱለት። ታዲያ የሚታዩኝ የተፈቱት በእሳቱ መካከል የሚመላለሱ 4 ሰዎች ናቸው። እሳቱም ምንም አላደረጋቸውም። የ4ተኛው መልክ የአማልክትን መልክ ይመስላል ብሎ ወደሚነደው የእሳት ቶን ቀረበ። ቀርቦም ተመለከታቸው። በሁኔታው ተገርሞ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም ከእሳቱ መካከል ምንም እሳት ሳይነካቸው ወደፊት ወጡ። መሳፍንቱ፣ ሹማምንቱና የንጉሡ አማካሪዎች ተሰብስበው ከእሳቱ መካከል የወጡትን ከበው እሳቱ እንዳላቃጠላቸው ጸጉራቸውንም እንኳ አንድም ዘለላ እንዳልነካቸው ባዩ ጊዜ ተደነቁ፣ ተገረሙ። ንጉሥ ናቡከደነፆርም መልሶ መልአኩን የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን የእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ። እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብ ነገር የሚናገር ወገን ሕዝብ ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋል ብዬ አዝዣለሁ። የዚያን ጊዜም እነ ሲድራቅን በባቢሎን አውራጃ ሁሉ ሾማቸው። የሲድራቅና የሚሳቅ የአብደናጎም አምላክ የተመሰገነውን የተባረከ ይሁን።